ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች ዛሬ ብዙዎቻችንን ስለሚያስጨንቀን ፎርማችንን ስለሚያበላሸውና ከሁሉም በላይ ደግሞ ጤናችንን አደጋ ላይ ስለሚጥለው ቦርጭ በሰፊው እንነጋገራለን። ቦርጭ ምንድነው? እንዴትስ ይከሰታል? በቀላሉ በቤታችን ውስጥ የምናጠፋበት ሳይንሳዊ መንገዶች ምንድናቸው? እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ቦርጭን ለአንዴና ለመጨረሻ ጊዜ የምትሰናበቱትን የቤት ውስጥ ውህዶችም ጭምር አጋራችኋለሁ። ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰቦች ሁኑ። በመጀመሪያ ቦርጭ ምንድነው? እንዴት ይከሰታል? ቦርጭ ማለት በሆዳችንና በወገባችን ዙሪያ የሚከማች ከመጠን ያለፈ ስብ ነው። ሳይንሱ ይህንን ስብ በሁለት ይከፍለዋል። የመጀመሪያው ከቆዳ በታች የሚገኝ ስብ ሳብኮታኒየስ ፋት ሲሆን እጃችንን ሆዳችን ላይ ስናደርግ የምንጨብጠው ለስለስ ያለ ስብ ነው። ሁለተኛውና በጣም አደገኛው ግን የውስጥ አካላት ስብ ወይም ቪስራል ፋት ይባላል። ይህ ስብ እንደ ጉበት፣ ጨጓራ፣ አንጀት ያሉ የውስጥ አካላቶቻችንን የሚከብ ነው። ለልብ ህመም፣ ለስኳርና ለደም ግፊት በሽታ ዋነኛ መንስኤ የሚሆነው ይሄው ውስጥ አካላት ስብ ነው። ይሄ ስብ የሚከሰተው እንዴት ነው? ወደ ሰውነታችን የምናስገባው የምግብ ጉልበት ወይም ካሎሪስ ከአካላዊ እንቅስቃሴ የምናቃጥለው ጉልበት በላይ ሲሆን የተረፈው ምግብ ተቀማጭ ሆኖ በሆዳችን አካባቢ በስብ መልክ መከማቸት ይጀምራል። አላስፈላጊ የስብ ክምችት አለ ማለት ምንን ያስከትላል? አላስፈላጊ የስብ ክምችት ወይም ከልክ ያለፈ ውፍረት በሰውነት ውስጥ መኖሩ እንደ ከፍተኛ የደም ግፊት፣ የስኳር በሽታ፣ የልብ ህመም፣ የኢንሱሊን መቋቋምና ለተለያዩ የካንሰር አይነቶች ለምሳሌ የማህፀንና የጡት ካንሰርን ያጋልጣል። በተጨማሪም የዕለት ተዕለት እንቅስቃሴን በመገደብ የስነ ልቦና ጫናን ያስከትላል። የልብ ህመም እና የደም ግፊት በደም ስሮች ውስጥ የሚፈጠር የስብ ክምችት የደም ዝውውርን በማስተጓጎል ለደም ግፊትና ለልብ ድካም ያጋልጣል። በሆድ አካባቢ የሚከማች ስብ የኢንሱሊን ሆርሞን በአግባቡ እንዳይሰራ በማድረግ ለስኳር ህመም መንስኤ ዋነኛ ምክንያት ይሆናል። የተከማቸ ስብ ኤስትሮጅን እና ሌሎች ሆርሞኖችን በማመንጨት የማህፀንና የጡት ካንሰርን የመሳሰሉትን አደገኛ ህመሞች እንዲፈጠሩ እድል ይሰጣል። የአካል ጉዳትና የትንፋሽ ማጠር በሰውነት ክብደት መጨመር ምክንያት በአጥንትና መገጣጠሚያዎች ላይ ከፍተኛ ጫና ይፈጥራል። እንዲሁም በሳምባ ላይ በሚፈጠር ጫና የትንፋሽ ማጠር ያስከትላል። የልብ ህመም እና የደም ግፊት በደም ስሮች ውስጥ የሚፈጠር የስብ ክምችት የደም ዝውውርን በማስተጓጎል ለደም ግፊትና ለልብ ድካም ያጋልጣል። በሆድ አካባቢ የሚከማች ስብ የኢንሱሊን ሆርሞን በአግባቡ እንዳይሰራ በማድረግ ለስኳር ህመም መንስኤ ዋነኛ ምክንያት ይሆናል። የተከማቸ ስብ ኤስትሮጅን እና ሌሎች ሆርሞኖችን በማመንጨት የማህፀንና የጡት ካንሰርን የመሳሰሉትን አደገኛ ህመሞች እንዲፈጠሩ እድል ይሰጣል። የአካል ጉዳትና የትንፋሽ ማጠር በሰውነት ክብደት መጨመር ምክንያት በአጥንትና መገጣጠሚያዎች ላይ ከፍተኛ ጫና ይፈጥራል። እንዲሁም በሳምባ ላይ በሚፈጠር ጫና የትንፋሽ ማጠር ያስከትላል። ታዲያ ለዚህ ለቦርጭ መከሰት ዋና ምክንያቶች ምንድናቸው? በተለይ የምንመገባቸው ምግቦች፣ መጠጦች ትልቁን ድርሻ ይይዛሉ። እስኪ መጀመሪያ መጠጦችን እንያቸው። የታሸጉ ለስላሳ መጠጦችና ጭማቂዎች። እነዚህ መጠጦች ከፍተኛ የሆነ የፍሩክቶስ ስኳር ይዘዋል። ይህ ስኳር በቀጥታ ወደ ጉበት በመሄድ ወደ ስብነት ይቀየራል። የአልኮል መጠጦች በተለይ የቢራ ቦርጭ የሚባለውን ሰምታችሁ ይሆናል። አልኮል ሰውነታችን ስብ እንዳቃጥል ስለሚያግድ በቀጥታ ሆዳችን ላይ ስብ እንዲከማች ያደርጋል።
ቀጥሎ ደግሞ ለቦርጭ ምክንያት የሚሆኑ ምግቦችን እንይ። የተጣሩ ካርቦሃይድሬቶች እንደ ነጭ ዳቦ፣ ነጭ ሩዝ፣ ፓስታ እና ብስኩት ያሉ ምግቦች በቶሎ ስለማይፈጩ የደም ስኳራችንን ያኖሩታል። ይህም በሰውነታችን ስብ እንዲከማች ያዛል። ፈጣን ምግቦች ወይንም ፋስት ፉድስ፣ ቺፕስ፣ በርገር፣ ፒዛ እና በዘይት የተጠበሱ ምግቦች ትራንስፋት የተባለ መጥፎ ስብ ስላላቸው ቀጥታ ቦርጭ ላይ ነው የሚቀመጡት። ከምግብ ውጭ ቦርጭን የሚያመጡ ሌሎች ምክንያቶች ደግሞ የሚከተሉት ናቸው። የእንቅስቃሴ እጥረት፣ ቀኑ ሙሉ ተቀምጦ መዋል፣ ስፖርት አለመስራት፣ ጭንቀት ወይም ስትረስ። ስንጨነቅ ሰውነታችን ኮርቲሶል የተባለ ሆርሞን ያመነጫል። ይህ ሆርሞን ስብ በቀጥታ ሆድ ላይ እንዲከማች ያደርጋል። በቀን ከ7 ሰዓት በታች መተኛት የረሃብ ሆርሞን በመጨመር ብዙ እንድንበላ ያደርጋል። ቦርጭን ለማጥፋትና ለማስወገድ የሚከተሉትን ዘዴዎች መከተል ይቻላል። ስኳር መቀነስና ካርቦሃይድሬት የበዛባቸውን እንደ ዳቦ፣ ፓስታ እና ድንች ያሉ ነጫጭ ምግቦችን መገደብ። ለብ ባለ ውሃ ውስጥ ሎሚ በመጨመር መጠቀም። እንደ ኢንተርሚተንት ጾም ያሉ የአመጋገብ ስርዓቶችንና ትክክለኛ የስብ ምግቦችን መጠቀም። እሺ፣ አሁን ወደ ዋናውና ሁላችንም ወደምትፈልጉት ክፍል መጠናል። መፍትሄዎቹ ቦርጭን ለማጥፋት 80% የሚሆነው ስራ የአመጋገብ ነው። ምንም አይነት የአመጋገብ ልምድን መከተል አለብን። ፕሮቲንና ፋይበር ማብዛት። እንደ እንቁላል፣ የዶሮ ስጋ፣ አሳ እና ጥራጥሬዎች ያሉ የፕሮቲን ምግቦችን ይመገቡ። የሆድ ስብን ለማቅለጥ በጣም ይረዳሉ። እንዲሁም አትክልትና ፍራፍሬዎችን በመመገብ የፋይበር መጠናችሁን ጨምሩ። ምግብን በደንብ ማኘክና ቀስ ብሎ መብላት። ስንቸኩል በምንበላበት ጊዜ አየር አብረን ስለምንውጥ ሆዳችን እንዲነፋ ያደርጋል። ከምሽቱ 2 ሰዓት በኋላ ምግብ አለመመገብ። ማታ ሰውነታችን የማቃጠል አቅሙ ስለሚቀንስ ቀለል ያሉ ምግቦችን ቀድሞ መመገብ ይመረጣል። ብዙዎቻችን የምንሳሳተው ስህተት አለ። ቦርጭን ለማጥፋት የሆድ ስፖርት ወይንም ሲታፕ ብቻ እንሰራለን። ነገር ግን ሳይንስ እንደሚለው ስብ የሚቀንሰው ከሙሉ ሰውነት እንጂ ከአንድ ቦታ ላይ ብቻ ተለይቶ አይደለም። ስለዚህ ምን አይነት ስፖርት መስራት አለብን? ካርዲዮ፣ በሳምንት 3 እስከ 4 ቀን ለ30 ደቂቃ ፈጣን የእግር ጉዞ ማድረግ፣ መሮጥ፣ ገመድ መዝለል ወይም ብስክሌት መንዳት። ይህ ሙሉ ሰውነታችን ላይ ያለውን ስብ ያቃልጣል። የክብደት ስልጠና ዌይት ትሬኒንግ ጡንቻዎቻችን በምናጠነክርበት ጊዜ ሰውነታችን በእረፍት ሰዓት እንኳን ሳይቀር ስብ ማቃጠልን ይቀጥላል። ይህ ስፖርት የሆድ ጡንቻዎችን በማጥበቅ ሆዳችን ውስጥ እንዲገባ ትልቅ እገዛ ያደርጋል። በመጨረሻም የአመጋገብና ስፖርታችንን ውጤታማነት የሚያፋጥኑልን በቤት ውስጥ የሚዘጋጁ 3 ድንቅ ውህዶችን ላካፍላችሁ። የዝንጅብልና የሎሚ ሻይ። ዝንጅብል በሰውነታችን ሙቀት በመጨመር ምግብ የመፈጨትና ስብ የማቃጠል ብቃትን ወይንም ሜታቦሊዝን ይጨምራል። ጠዋት በባዶ ሆድ መጠጣት ይመረጣል። በቀን 2 ስኒ አረንጓዴ ሻይ መጠጣት በውስጡ ባለው አንቲኦክሲዳንት አማካኝነት የሆድ ስብን ለማቅለጥ በሳይንስ ተረጋግጧል። የሎሚ ውሃ ጠዋት እንደተነሱ ለብ ባለ ውሃ ላይ ግማሽ ሎሚ ጨምቆ መጠጣት የሆድ መነፋትን ያስቀራል። ሰውነትን ከተከማቸ መርዛማ ነገር ያጠራል። እንግዲህ ቤተሰቦቼ ቦርጭ በአንድ ቀን እንዳልመጣ ሁሉ በአንድ ቀንም አይጠፋም። ዋናው ነገር ወጥነትና ትዕግስት ነው። የአመጋገብ ልማዳችሁን አስተካክሉ። በቀን ቢያንስ 30 ደቂቃ ተንቀሳቀሱ። በቂ ውሃ ጠጡ። እነዚህን የቤት ውስጥ ውህዶችን ደግሞ እንደ ረዳት ተጠቀሙባቸው። ውጤቱን በአጭር ጊዜ ውስጥ ታዩታላችሁ። ቪዲዮው ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሸር ማድረጋችሁ እንዳትረሱ። መልካም ጤንነት፣ ሰላም ይግጠመን።